ለዚህ ነው ደጋግሜ አንድ አይን ያለው ባፈራ አይጫወትም የምልህ። ለማንኛውም በቅርቡ አዲስ ነገር ይኖራል። አዲስ ነገር ማለት እንዴት? በጥሩ ነው በመጥፎ ነው? እሱም ቀኑ ሲደርስ እነግርሃለሁ አባዬ። ደህና ግን ያው ልጄ እንደው ክፉ ነገር አጋጥሞ እንዳይሆን። በቃ እንደውም ነገ እደውልልሃለሁ። ቻው። እሺ መልካም ስራ እንግዲህ። የዚህ ወሬ ቤት ክራይ ምን ነው አባብዬ? ዛሬ ልጆትን አውርተውት ነበር እንዴ? አናግሬው። ልክ ነህ። ምንድን ነው አባብዬ? ሁልጊዜ እሱን ካወሩት በኋላ በሀሳብ ጭልጥ ይላሉ። ምንድን ነው የተፈጠረ ነገር አለ እንዴ? እስቲ ቆይና ያንተ ጉዳይ ንገረኝ እስቲ። ምን ልንገሮት አባብዬ? ጠዋት ፍቅረኛህን ታገቢኛለሽ ጥያቄ እንደምታቀርብላት ነግረኸኝ ነበር አይደል? የጋብቻ ጥያቄውን ትቼዋለሁ። እንዴት? ለምን? ከምሰራበት መስሪያ ቤት ተባረርኩ። ከስራ ተባረርኩ? ለምን? እኔ በምሰራበት የስራ መደብ ዘመዳቸውን ከገጠር አምጥተው ተኩበት። ይሄ ጊዜው ጎዳኝ እንጂ እኔ ሰው ዓላማ የአህያ ልጅ በቅሎ ወርቅ ተሸልማ አላለማየሁ እሸቴ። አይ ዘፈን፣ አይ ግጥም። ሲጀመር የፍቅረኛ እናት ስራም እየሰራው ልጃቸውን ማኖር እንደማልችል ባሽሙር እየነገሩኝ። አይገርምም? እኔና ባለቤቴ አብረን መኖር የጀመርነው እንኳን አልጋ ተከራይተን። አልጋ በክራይ ግን ፍቅር ነበር። ፍቅር ባለበት እግዚአብሔር አለ ሞላው። በሉ እኔ ልግባበት። ና ውሰድልኝ። ይህንን የምቀበልህ ለምን እንደሆነ ታውቃለህ? ይህን የቤት ክራይ እንኳን አለብኝ ብለህ ጠንክረህ እንድትሰራ ነው እንጂ እኔ እግዚአብሔር የተመሰገነ ይሁን። እውነቴን ነው።